ሁለት አይነት አበባ የሚወዱ ሰዎች አሉ። የመጀመሪያዎቹ ልክ አበባ እንዳዩ የመጀመሪያ ስራቸው መቅጠፍ ነው። ቆርጠው አበባዋን ወስደው በእቃ አስቀምጠዋት በቃ ቤታቸውን እንድታሳምርላቸው ብቻና 4-5 ቀን በኋላ አበባዋ ትሞታለች። ከዛ በኋላ አውጥተው ይጥሏታል። ሁለተኛዎቹ የአበባ ወዳጆች ቤታቸው የሚተክሉ ናቸው። ይተክላሉ። በፍጹም መቁረጥን አይወዱም። በቃ አበባ አበባ በራሷ እንትን ስትፈካ በቃ ቤታቸውን ስታደምቅ ነው ደስ የሚላቸው ግቢ ውስጥ። ላይፍ ላይም የሚገጥሙ አፍቃሪዎች ወዳጆች በዙሪያ ያሉ ተመሳሳይ ሁለቱ ናቸው። አንዳንዶቹ በአንተ መድመቅን ይፈልጋሉ። ምንም ግድ የላቸውም። ያንተ ህይወት ቢበላሽ ያንተ ዴስቲኒ ያንተ ቪዥን አያሳስባቸውም። አንተ ላይ መድመቅ ነው የሚፈልጉት። ስለዚህ ለጊዜያዊነት እነሱን እስካሳመርክ ድረስ ብቻ አብረሃቸው ትቆያለህ። ካለዛ ልክ አርጅተህ እነሱን እርዳታ በምትፈልግበት ሰዓት ምናምን ወርወረው ነው የሚጥሉ። ሲጀመርም ለእነሱ መድመቅ ከህይወት አለያይተው በጥሰው ነው የሚያመጡት። ከ4 ቀን በኋላ ተወርውረህ ትጣላለህ። ልክ ያለህ ነገር ሲጠፋ የምትሰጠው ነገር ስታጣ ውበትህ ሲደበዝዝ ይጥሉሃል። ትክክለኛ ወዳጆች ግን የሚተክሉ ናቸው። በደከምክ ጊዜ ውሃ በፈለክ ጊዜ ያጠጡሃል። አፈሩ እንዲያብብ ይኮተኩተሃል። በየጊዜው ይሰጡሃል። አንተም የማያቋርጥ ውበትህን ለግቢው ትሰጣለህ። በሞትክ ጊዜ እንኳን ከስርህ አይነቅሉህም። ለምን? ሌላ አበባ ችግኝህ እንዲያወጣ እድል ይሰጡታል። ስለዚህ አንተም የቢ ብትደክም ስራዎች ያንተ ግን ያንተ ሩት እየቀጠለ ይመጣል። ስለዚህ ሰውም ላይ በህይወትም የሚገጥሙ ሁለት ወዳጆች ናቸው፣ በዙሪያ የሚከቡ ሰዎች ማለት ነው።